መልካም እጅግ አድርገን እናመሰግናለን። የተከበራችሁ ተመልካቾቻችን ዝግጅታችን አሁንም ይቀጥላል። ከአቶ ኡስማን ጋር የምናደርገው ቆይታ ይቀጥላል። እንግዲህ የተከበረው አቶ ኡስማን ሀገራችን የግብርናውን ዘርፍ ላለፉት ረጅም ዓመታት ዋና የኢኮኖሚ ምሰሶ አድርጋ ቀጥላለች። ያው አሁንም እንደተጠበቀ ነው። ምናልባት አሁን የብዛ ዘርፍ ኢኮኖሚ የምትከተል ሀገር ብትሆንም ግብርናው ቀደም እርሶ ሲያነሱ እንደነበረው ዋናው ዘርፍ ነው። አርሶ አደሮቻችን እንደዚሁም አርብቶ አደሮች ከዚህ ቀደም ባሉ ዘመናት በደንብ ከግብርናው ዘርፍ የሚፈለገውን ያክል ውጤት እንዳያገኙ አድርጓቸዋል ከሚባሉ ነገሮች አንዱ ዘርፉ በቴክኖሎጂ አለመደገፉ እንዲሁም ደግሞ የሴት ጭማራ ላይ ትኩረት ያለመሰጠት ነው። እንደ ማዕከላዊ ኢትዮጵያ ክልል ደግሞ በተለይም በወተት ልማት ላይ በደንብ የሚታዩ የመጡ ተጨባጭ ለውጦች አሉ፣ በተለይ የሴት ጭማራ ላይ ማለት ነውና እስኪ ስለዚህ ጉዳይ እናንሳ። ብልጽግና የመደመር ትውልድ ወይም የመደመር መንግስት የኢትዮጵያን ታሪክ ቀያሪ ነው። ቀያሪ ስራ እየሰራ ነው በሁሉም ዘርፎች። በተለይ በግብርና ዘርፍ ግብርናችን የታሪክ ቅያሮ ምንድነው ካልክ ኢትዮጵያ የአፍሪካ የውሃ ማማት ሰፊ መሬት አላት። ከ50 ከ60 ሚሊዮን ሄክታር በላይ ሊታረስ የሚችል መሬት አላት። ግን ያረስነው መሬት እዚህ ገባ የሚባል አልነበረም። እነኚህን ችግሮች የለየ እድሎችንም ችግሮቹንም የለየ ለችግሮቹ መፍትሄ ያመነጨ የመደመር እሳቤ የመደመር መንግስት ያስቀመጣቸው ግልጽ ነገሮች አሉ። እንግዲህ ኢትዮጵያ አሁን ድሮ ከነበረው ከአንድ የኢኮኖሚ ግብርና ብቻ የኢኮኖሚ መሰረት ብሎ ከመሄድ የብዝሃ ዘርፍ ኢኮኖሚ ፖሊሲ አውጥቶ ወደ ተግባር ተገብቷል። ከብዝሃ ዘርፍ ኢኮኖሚም ደግሞ ግብርና ዋናው ግንባር ቀደሙ ነው። ለምን በምክንያት ነው ይሄ ሲባልም ግብርናን ዝም ብሎ ስለሚወደድ ምናምን አይደለም። የኢትዮጵያ 80% የሚበልጠው ህዝብ የኑሮ መሰረቱ ግብርና ነው። የገቢ መሰረቱ ግብርና ነው። የስራ እድል ምንጩ ግብርና ነው። የኤክስፖርት የሀገራዊ ኤክስፖርታችንን መነሻው ግብርና ነው። ስለዚህ ግብርናን እንደ አንድ ትልቁ የኢኮኖሚ ምሰሶ መሰረት አድርጎ መሄድ ያስፈልጋል። ይሄን ደግሞ ከሆነ ግብርናን ማዘመን ግብርና ከነበረበት ኋላ ቀር የሆነ ያስተራረስ ኋላ ቀር የሆነ የቴክኖሎጂ አጠቃቀም ወጥቶ ኋላ ቀር የሆነ ያመራረት በአመት አንድ ጊዜ ዝናብ ጠብቆ ከማምረት የመውጣት እና ግብርና አንደኛ ቴክኖሎጂ መር እንዲሆን በቴክኖሎጂ ታገዘ ከሞፈር ቀንበር የተላቀቀ እንዲሆን በቅድመ ምርትና በድህረ ምርት የሜካናይዜሽን አገልግሎት የታገዘ እንዲሆን የምርት የጊዜ ጉልበት ያሳምርታ ማን የሚያሳድጉ ቴክኖሎጂዎች እንዲጠቀም በሚል ግልጽ ፖሊሲ አውጥቶ ከ600 በላይ የግብርና የሜካናይዜሽን መሳሪያዎች ቅድመ ምርትና ድህረ ምርት ከቀረጥ ነፃ እንዲገቡ ጭምር የፖሊሲ እርምጃ ወስዷል መንግስት። ሁለተኛው ግብርናችን ውሃ ተኮር እንዲሆን በአመት አንዴ ዝናብ ጠብቆ ከማምረት አመቱን ሙሉ ረፍት የለሽ በሆነ መልኩ ለሶስት አራት ጊዜ ማምረት አለበት ብሎ ያስቀምጣቸው የውሃ አማራጮቻችን በሙሉ አሟጦ መጠቀም የሚል አቅጣጫ ተይዞ እየተሰራ ነው ያለው። ሶስተኛው ግብርናችን ገበያ መር ለሰብሲስታንስ ለፍጆታ ማምረት ሳይሆን ለገበያ ማምረት። ለገበያ ስንል ለአካባቢ ገበያ፣ ለሀገር ውስጥ ገበያ፣ ለኢንዱስትሪ፣ ለውጭ ገበያ ጥራት ያለው ተወዳዳሪ ምርት ማምረት ብሎ መንግስት ግልጽ አቅጣጫ አስቀምጦ ወደ ተግባር ገብቷል። ክልላችንም ይሄንን አቅጣጫ ተከትለን ነው እየሰራን ያለው። ይሄን ስንሰራ ያው ምርታማነትን እያሳደግን የምርት መጠንን ለገበያ የምናስገባው ምርት እያሳደግን ይሄን ስናደርግ ደግሞ አርሶ አደሩ እየተጠቀመ ሲሄድ በአመት 2 ከማምረት 3 ጊዜ ከማምረት 4 ጊዜ አሁን በእኛ ክልል 5 ጊዜ ማምረት ተጀምሯል። በልግ አለ፣ መኸር አለ፣ መስኖ አለ፣ ቅድመ በልግ አለ፣ ጸደይ አለ። 5 ጊዜ ማምረት ተጀምሯል። ይሄ አርሶ አደሩን ለተጨማሪ ምርታማነት እያነሳሳው ነው ያለው። ለተጨማሪ ምርታማነት ስንል በእንስሳቱም በሰብሉም በሆርቲካልቸር ልማትም በሁሉም የልማት መስኮች ማለት ነው። ስለዚህ ይሄ ተደማሪ ምርት ወደ ገበያ እንዲመጣ እየሆነ ነው ያለው። ቅድም ጃፓኖቹ ለዓለም አቀፍ ልምድ ያስተላለፍንበትም የዚሁ የኢንቴግሬሽን የቅንጅት መንገድ የሰራንበት የሄድንበት መንገድ ለመቶ ሰዎች ስልጠና ሰጥተው እነሱ እኛ 1000 ሰዎች ጋር ስራውን ሰራ ነው። እንዴት አድርጋችሁ ነው 1000 ጋር ደረሳችሁት? ለምን ሐሳቡን ወሰድነው ካንዱ ወረዳ ለሌላ ወረዳ ካንዱ ዞን ወሌላ ዞን ወሰድነው ዘን ይሄ ብዙ ምርት ወደ ገበያ እንዲመጣ አረጋ። ይመጣ ገበያው ሳቹሬት ያደርጋል። ሳቹሬት ሲያደርግ አርሶ አደሩ ለአመረተው ምርት
የሚፈለገውን ትክክለኛ ዋጋ ያኔ ከቴክኖሎጂ ከመጠቀም ምርታማነት የሚገቱ ነገሮች ያጋጥማሉ። ለዚህ መፍትሄው ምንድነው? አዲስ ሐሳብ ደግሞ ይዘን መጥተናል። አርሶ አደሩ ምርታማነቱን እያሳደገ እንዲሄድ በቀጣይነት ዋናው ትኩረቱ ምርታማነት ማሳደግ ላይ እንዲያደርግ የገበያ ጉዳይ የአርሶ አደሩ በምንም ችግር ሊሆን አይገባም። እንግዲህ የገበያ ችግር ሲያጋጥም ሁለት አካላት ነው የሚጎዱት። አንደኛ አምራቹ፣ ሁለተኛ ሸማቹ። እጥረት ሲያጋጥም ሸማቹ ላልተፈለገ ዋጋ ይዳረጋል። መትረፍረፍ ሲመጣ አምራቹ የገበያ ዋጋ ያገኝ፣ በመሃል ያለ አካል ነው የሚያገኘው። ስለዚህ ይሄንን ባላንስ ለማድረግ ለማስተካከል እኛ ለምሳሌ ክቡር ጠቅላይ ሚኒስትራችን በ2015 ጥቅምት ላይ የሌማት ትሩፋትን ጀምረዋል ኢኒሼቲቭ በአገር ደረጃ። ይሄን ደግሞ ኢኒሼቲቭ ወስደን እኛ አንድ የተሻሻለ ግድር ለአንድ ቤተሰብ ብለን መሬት ብናደርስበት ቅድም እንዳልኩ አረንጓዴው ድርቅ ወደ አረንጓዴ ወርቅ ስንቀይር መነሻችን አረንጓዴ አሻራ ነው። አረንጓዴ አሻራ ወደ ኢኮኖሚ፣ ወደ ሀብት ፈጠራ፣ ወደ ምግብ ማምጫ ብያለሁ። አሁን ደግሞ የሌማት ትሩፋትን ሲያመጡት እንዴት እንድረስ ስንል ለአንድ ቤተሰብ ሚኒመም በትንሹ አንድ ግድር ያስፈልገዋል። የተሻሻለ ግድር በዶሮም ላይ ያልነዋል 5 10 25 ዶሮ የሌለው ቤተሰብ አይኖርም። ንብ ጋር ስንመጣ 3 በ7 3 ዘመናዊ 7 ባህላዊ ቀፎ ለአንድ ቤተሰብ ብለን ገብተናል። አሳ ለአንድ ቤተሰብ አንድ የውሃ ኩሬ፣ ሐይቆች ባሉበት ሐይቆቹን አቅማቸው ሙሉ መጠቀም፣ ወንዞች ባሉበት ወንዞቹን መጠቀም፣ ያ በሌለበት ደግሞ የቤተሰብ ኩሬ ገንብተን አሳ ማልማት ዘንድ የግድር የስጋን በተመለከተ ደግሞ ቀይ ስጋ የሙክት መንደሮች፣ የሰንጋ መንደሮች መፍጠር፣ በዚህ የስራ እድል መፍጠር፣ የገበያ መትረፍረፍ ማምጣት ብለን ገብተናል። ከዚህ አንጻር በወተት ሀብት ልማት የሰራነው ስራ ተሳክቶልናል። እንደ ክልል አሁን ባለንበት የተሻሻለ የወተት ዝርያ እንግዲህ ወተትን ምርታማነት ለማሳደግ በሌማት ትሩፋት ትልቁ ስራ የእንስሳት ዝርያ ማሻሻል ነው። የእንስሳት ዝርያ ማሻሻል የተሻለ የውጪ ደም ያላቸው ላሞች በተለያየ አማራጭ ሰው ሰራሽ የማዳቀል ዘዴ፣ ሌሎች አማራጮች ተጠቅሞ ማልማት። ይሄ በአገር ደረጃ ወደ 3% አካባቢ ነው። እኛ እንደ ክልል ደግሞ 10% አካባቢ ነን። ወደ ዞኑ ስንመጣ እንደ ከምባታ ዞን ያሉ ወደ 58% አካባቢ ነው። በከምባታ ዞን ያሉ አንዳንድ ወረዳዎች 80 እስከ 85% በወረዳ ደረጃ፣ በቀበሌ ደግሞ 99% ደርሰዋል። ይሄ የምርት የወተት መትረፍረፍ መጥቷል። አሁን የሰራነው ስራ ተጨማሪ ወተት እያመጣ ነው ያለው። ስለዚህ ገበያው ያንን ነገር ሁሉ ጊዜ ሊሸከመው አይችልም። የኛ ባህላችንም አለ፣ ጾም አጽዋማት አሉ፣ ሌሎች ወተትን ሁሉ ጊዜ ሰው እንዳይጠቀም የሚያደርጉ የተለያዩ ምክንያቶች አሉ። ስለዚህ ይሄንን ችግር ለመፍታት የወተትንም ከአካባቢ አካባቢ ፈላጊና ተፈላጊ የሚገናኝበትን ሁኔታ ለመፍጠር በምርቱ ላይ እሴት ጨምሮ ሼልፍ ላይፉን የቆይታ ጊዜውን ማራዘም፣ ጥራት ኖሮት የሼልፍ ላይፉን ማራዘም፣ በዚህ የአምራቹን ገቢ ተመጣጣኝ በሆነ መንገድ ማሳደግ፣ የሸማቹንም እርካታ ማረጋገጥ፣ በተመጣጣኝ ዋጋ ምርት እንዲያገኝ ማስቻል ነው የነበረውና በዚህ ረገድ 8 የወተት ማቀነባበሪያ ኢንዱስትሪዎችን አርሶ አደሩን በህብረት ስራ አደራጅተን የኢንዱስትሪ ባለቤት አድርገን አርሶ አደሩ የኢንዱስትሪ ባለቤት እንዲሆን አድርገን 8 የወተት ማቀነባበሪያ ኢንዱስትሪ ስራ አስጀምረናል። 6ቱ አነስተኛ ናቸው፣ 2ቱ መካከለኛ ናቸው። መካከለኛ ናቸው ስንል ለምሳሌ አዲስ አበባ ላይ የሚመረት ሆላንድ ወተት የታሸገ ወተት አለ፣ ወይም ሾላ የሚባል አለ፣ ወይም ማማ የሚባል አለ። ያን የማማ የሚሰራውን ኢንዱስትሪ እኛ ብተን ዱራሜ ላይ ገንብተናል። ሾላ ወይም ማማ ወይም ሆላንድ ወተት ስታንዳርድ ያለውን ወተት ፕሮሰስ አድርገው እድሜው ከ8 እስከ 10 ቀን ድረስ የመቆየት እድሜ ያለው ይሄን አዲስ አበባ ተወስደዋል፣ አዋሳ ተወስደዋል፣ አርባ ምንጭ ተወስደዋል፣ የትም የአገሪቷ ጫፍ ላይ ወስዶ መሸጥ ይቻላል። ስለዚህ አርሶ አደሩ ስራው ምንድነው የሚሆነው? አርቢው ዋና ስራው የላሚቷን ምርታማነት ማሳደግ፣ ምርት ማምጣት፣ የገበያ ጉዳይ የሱ ጭንቀት አይሆንም ማለት ነው። ለምን እሴት መጨመሪያ ያለው ወደ ገበያ ወስዶ በጥሬው ይሸጣል። ከፊሉን ደግሞ እዚህ መጥቶ ፕሮሰስ ተደርጎ በራሱ ካምፓኒ፣ የራሱ ካምፓኒ ማለት ህብረት ስራ ማህበሩ ነው፣ ህብረት ስራ ዩኒየኑ ነው። ስለዚህ 8 የወተት ማቀነባበሪያ ኢንዱስትሪዎችን ስራ አስጀምረን አርሶ አደሩ የኢንዱስትሪ ባለቤት አድርገን እንግዲህ መንግስታችን ያስቀመጠው የመደመር መንግስት የገጠሩ ከአነስተኛ እስከ ከፍተኛ ኢንዱስትሪዎች ማዕከል ይሆናል፣ የግብርና እሴት መጨመሪያ ኢንዱስትሪዎች ይንፋፋሉ፣ ያድጋሉ ይላል። እኛ በተግባር ጀምረናል። ባለፈው የዓለም ባንክ ገምጋሚ አካላት መጥተው
ይህን ጉዳይ አይተው መካከለኞቹንም አነስተኞቹንም አዩ። እንግዲህ አብዛኛውን ፋይናንስ ድጋፍ ያደረጉልን በግብርና ሴክተር የልማት ፕሮግራሞች ፕሮጀክቶች አሉ። ይሄን ተጠቅመን ነው ይሄ ኢንዱስትሪን የገነባ ነው። ያንን ሲያዩ እነኚህ ሁለት ትናንሾቹን ወደ ትልቁ አሳድጓል። እኛ ፋይናንስ እናደርጋቸዋለን ቀጥሏል። አሁን የማሳደግ ደረጃ የማሳደግ ስራ ጀምረናል። ጉራጌ ዞን ጉምራ ወረዳ ረቀጥና ስልጤ ዞን ምስራቅ አዘነበ በሬ ቂልጦ ላይ ሁለት አነስተኛ የወተት ማቀናበሪያ ኢንዱስትሪ የነበራቸውን ተቋሞች አሳድጓቸው ብሎ የወርልድ ባንክ ገንዘቡን የፋይናንስ አደርጋለሁ አለ። ይሄ እንግዲህ አሻራው ይዘው ወደ ቆሎ ተጠጋ ነው። ሀብትን በአግባቡ ከተጠቀምነው ተደማሪ ሀብት እንደሚፈጥር ነው። አይደለም እኛን የውጭ አካላትን የዓለም ባንክ ፋይናንሰሮቻችንን በጣም አነቃቅቷል። እንዲህ ማድረግ ከቻላችሁ ሌላም እናግዛቸዋለን ብለዋል። አሁን እኛ በዚህ አልቆምንም። ይሄንን እንደ ጥሩ ልምድ ወስደን አሁን በዚህ አመት እስከ ግንቦት እስከ ሰኔ ወደ 16 የተለያዩ የግብርና ምርት ማቀናበሪያ ኢንዱስትሪዎችን አርሶ አደሩን አደራጅተን ስራ እንጀምራለን። 4 በወተት በቲማቲም በማር በእንሰት እንሰትን እንደምታውቀው ዝም ብሎ ቆጮ ብቻ ሳይሆን አሁን እንሰትን ወደ ዱቄት ወደ ብስኩት ወደ ቺፕስ ወደ ኬክ የሚቀየርበት እንሰትን ቆጮንም ቡላንም ወደዚህ ቀይረን ለሀገር ውስጥ ገበያ ብቻ ሳይሆን ለኤክስፖርት ለማምረት ኦሬዲ የቴክኖሎጂ መረጣ ጨርሰናል። ዝግጅት ጨርሰን አሁን ተግባራዊ እንቅስቃሴ ግብረ ኃይልና ይሄን የሚመራ ግብረ ኃይልና ቴክኒክ ኮሚቴ ያዋቅረን ወደ ተግባር ገብተናል። እንግዲህ ፈጣሪ ፍቃዱ ከሆነ በዚህ የአርሶ አደር የአነስተኛ አግሮ ኢንዱስትሪ መንደሮችን መሰረታለን በተለያዩ ወረዳዎች። ይሄንን ከሚመለከታቸው የዞን የወረዳ የከተማ አመራሮች ተወያይተን እነሱ የመሬት ዝግጅት እንዲያደርጉ እኛ ደግሞ ቴክኖሎጂን አቅርበን ስራ እንድንጀምር ሞዴሉን በተለየ ሞዴል ነው የጀመርነው። የምንጀምረው ሞዴሉን ፒፒሲፒ ብለን መንግስት፣ ህብረተሰብ፣ የልማት አጋር አካላት መንግስት ድርሻውን ያበረክታል፣ ህብረተሰቡ ድርሻውን ያመጣል። በህብረት ስራ ማህበር አማካኝነት በህብረት ስራ ተደራጅቶ ማለት ነው። በተናጠል መጓዝ አይቻልም። እንግዲህ የመደመር ትውልዶች በተናጠል መቆሜትም አንችልም፣ የትም አንደርስም፣ ተወዳዳሪ መሆን አንችልም። በገበያ ላይ ይወሰንብናል እንጂ አንወስንም። ስለዚህ በገበያው አሸናፊ እንድንሆን አሁን ያልኳቸው 16 ግብርና ምርት ማቀናበሪያ ኢንዱስትሪዎች አርሶ አደሮች ናቸው። ቲማቲም የሚያመርቱ፣ ማር የሚያመርቱ፣ ወተት የሚያመርቱ፣ እንሰት የሚያመርቱ እነኚህ በህብረት ስራ እናደራጃቸዋለን። እነኚህ በአስተዳደር ወሰን የላቸውም። ምክንያቱም ምርት የፖለቲካ ወሰንም የለውም፣ የአስተዳደር ወሰንም የለውም፣ ሃይማኖትም ብሔርም የለውም። አምራች ከፕሮሰሰር ጋር የሚገናኝበት ስለዚህ በአንድ በህብረት ስራ አደራጅተናቸው እንግዲህ የምንለውም አንድ የኢኮኖሚና የፖለቲካ ማህበረሰብን ገነባን ለሚለው ትልቅ መደላድል ይሆናልና አሁን የአነስተኛ አርሶ አደሮች የግብርና ምርት ማቀናበሪያ ኢንዱስትሪዎች መንደር ለመመስረት ያው ዝግጅት ጀምረናል። የመጀመሪያውን እንግዲህ ቦታ አቅርቦ አሁን ስራ የምንጀምርበት ሀዲያ ዞን ሾኔ ላይ በቅርብ ቀን ስራ ይጀምራል። ቦታው ተመርጦ ቦታው ተዘጋጅቷል። በፈለግነው ቦታ ሚኒመም ከ10 ሺህ እስከ 25 ሺህ ካሬ ሜትር መቅረብ አለበት። ለምን የአርሶ አደሩ የኢንዱስትሪ መንደር ነው። በዛች ኢንዱስትሪ መንደር ወተትም ይኖራል፣ የእንሰት ምርት ይኖራል፣ የማር ምርት ይኖራል። ሌሎቹም በአካባቢ የሚመረቱ ዋና ዋና ምርቶችን እዛው ለግል ዘርፉ ባለሀብቱ የሚሰራው እንደተጠበቀ ሆኖ ከፊሉ ወደ ግል ባለሀብቱ ይሄዳል፣ ከፊሉ ደግሞ ወደ አርሶ አደሮቹ ኢንዱስትሪ ገብቶ ሁለቱም የራሳቸውን ድርሻ ይዘው አርሶ አደሩ እንግዲህ የኢንዱስትሪ ባለቤትም የበርካታ ፕሮፌሽናልስ ሙያተኞች ቀጣሪም ጭምር መሆን ይችላል። ይሄን በሌሎች ዓለማት አይተነዋል፣ ሰርተውት አልፈዋልና እና የክልላችን 8 የወተት ማቀናበሪያ ኢንዱስትሪዎች ሌሎች ኢንዱስትሪዎች እንዲወለዱ እርሾ ሆነው አገልግለዋል ነው። ለምን 8ቱን የወተት ማቀናበሪያ ስንጀምር መጀመሪያ በአንድ ነው የጀመርነው። ዱራሜ ላይ አንበሪቾ የተፈጥሮ እርጎ በሚል ጀመርን። ከሷ ባገኘነው ልምድ በ2016 እሷን ጀመርን። በ7 የሱን ልምድ ወስደን 7 የወተት ማቀናበሪያ ኢንዱስትሪ ከፈትን። አሁን ደግሞ እነኚህ 7 እና 1 ሲደመር 8ቱ ተደምረው ሌላ 16 አዳዲስ ጀምር አቅም ፈጥሮልናል፣ ልምድ ሆኖናል። ይሄን ደግሞ ልምዱን ለመውሰድ ፌደራል ቴክኒክና ሙያም አጠቃላይ ግብርና ሴክተር ማኔጅመንቱ የሚመለከታቸው ሙያተኞች ሌሎች ይሄን ምርት የሚያመርቱ ኢንዱስትሪ ያለባቸው ቦታዎች አርባ ምንጭ ዩኒቨርሲቲም ከእንሰት
ማቀነባበር ጋር ተያይዞ ልምዶች ወስደናል። የቴክኖሎጂ በረጣችን ለይተናል። አሁን ወደ ተግባር መግባት ብቻ ነው እና ስለዚህ አርሶ አደሮቻችን ምርታማነት በማሳደግ ገቢ ማሳደግ ብቻ ሳይሆን የኢንዱስትሪ ባለቤት መሆን አስጀምረናቸዋል፣ እናስቀጥለዋለን። ይሄ ተወዳዳሪ የሆነ ህብረተሰብ ተወዳዳሪ የሆነ ምርት ሲያመርት ተወዳዳሪ የሆነ ህብረተሰብ ይፈጠራል። አሁን የማያነሳው ምርቶች ማሩ ለኤክስፖርት ነው፣ እንሰቱም ለኤክስፖርት ነው የምናመርተው። የወተቱ ነው ያው በሀገር ውስጥ ቢያንስ እንደ ክልል ያስቀመጥናቸው 6 የግብርና ሴክተር ምሰሶዎች አሉ። የገቢ ምርት መተካት፣ የውጭ ምርት ማሳደግ፣ ለኢንዱስትሪ ማምረት፣ የስራ ዕድል መፍጠር የምንላቸው አሉ። እነኚህ አራቱን ጉዳዮች በቀጥታ ያሳካል። ቢያንስ እኛ ይሄንን ሰርተን ምርታማነት አሳድገን ወደ ፕሮሴሲንጉም ገብተን ኤክስፖርቱን እንኳን ትንሽ ቢዘገይብን ከውጭ የሚገባውን ምርት ለማስቀረት ተጽዕኖአችንን ከፍ እናደርጋለን ብለን ነው የአምራቹን ገቢ ማሳደግ፣ ኑሮ መቀየር፣ በሀገር ኢኮኖሚም ድርሻችንን ከፍ ማድረግ አለብን ብለን ነው እየሰራን ነውና ይሄ እንግዲህ የወተት ማቅረቢያ ኢንዱስትሪዎች ያመረትነው ምርት ክልላችን ብቻ ላይ አይቆምም። ከዚህ የተመረተው ምርት አሁን ባጠረ ጊዜ ውስጥ አዲስ አበባ እንገባለን። ያው ደረጃውን የጠበቀ በኤፍዲኤ ደረጃ እንትን ተሰጥቶት ቀጥሎ ወደ አዲስ አበባ ገብተን አዲስ አበባ ያለውንም የገበያ ችግር ለመፍታት የድርሻችን እናበረከታለን። አሁን ከኛ የተመረተ ምርት ሐዋሳ ይሄዳል፣ ወደ ሶዶ ይሄዳል፣ ወደ ሌሎች ቦታዎችም ይወጣል የታሸጉ ምርቶቻችን። ይሄ ያ ማለት እንትኑ ተጽዕኖ ከፍተኛ ነው። የዱቄት ወተት ገዛ የነበረ ሰው እዚህ ጋር ትኩስ ወተት ሲያገኝ እሱን ገዝቶ ይጠቀማል ማለት ነው። ስለዚህ በኢምፖርት መተካት ላይ ድርሻችንን እያበረከትን ያለው በየቤቱ የሚገባውን የዱቄት ወተት እየቀነስን ያለ ነው ማለት ነውና ይሄንን ያው ጥሩ ጅማሮ ጀምረናል። የበለጠ ግን ማሳደግ ማስፋት ወደ ሁሉም ጋር መድረስ ይሄን ደግሞ በበለጠ ቀድሞ ከምንሰራው ኮሚትመንት ትጋት ጽናት በላይ ተክቶ ጸንቶ መስራት ይጠይቃልና ለዛ ዝግጁ ነን። ያው ሚዲያውም እስካሁን እየሰራ ያለው ስራ ለኛ በጣም ጥሩ ነው። በተለይ ምርጥ ልምዶች ወደ ሁሉም ጋር እንዲደርሱ በማድረግ የሚዲያ ባለሙያዎች የሚያደርጉት ተባባሪነት እኔ ትልቅ ምስጋና አለኝ፣ ክብር ምስጋና አለኝ። ይሄ ግን መስፋት አለበት የበለጠ ሁሉንም አንድ ሚዲያ ሳይሆን ሁሉንም አይነት ሚዲያዎችን ዛሬ ዲጂታል ሚዲያው ተመችቷል። ሁሉም ጋር መድረስ ይቻላል። አርሶ አደሩ በራሱ መንገድ፣ ወጣቱ፣ ሴቶቹ፣ አዛውንቱ ለሁሉም መድረሻ መንገዶች ስላሉ ይሄንን እንደዚህ አድርገን መሄድ ብንችል ልክ እዚህ አረንጓዴው ድርቅ ወደ አረንጓዴ ወርቅ ለመቀየር እዚህ ደስታን ትላንት ቋጥኝና 40-50 ዓመት ባህር ዛፍ የነበረበትን ዛሬ እንደሚነሳ ሁሉ ቅድም ማነሳቸው የወተት ሀብት ልማት በየቤቱ አንዳንድ የተሻሻለ ገደር ሲገባ ተደምሮ ነገ ባጠረ ጊዜ ውስጥ እንደ ማዕከላዊ ኢትዮጵያ በ2023-24 የመጀመሪያውን ዓለም የፓውደር ሚልክ እናመርታለን ብለን አንዳንድ ጥናት እየጀመርን ያለ ነው። የመጀመሪያውን የዱቄት ወተት በማዕከላዊ ኢትዮጵያ አምርተን ለአፍሪካ ምሳሌ እንሆናለን ብለን አንዳንድ ጀምረን እናሳካዋለን። ስለዚህ ለዚህ ሚዲያው በደንብ ሊያግዘን ይገባል። ህብረተሰቡም ይሄን በደንብ ነቅቶ የጀመረውን ጉዞ ወደ ሁሉም ቤት ማድረስ ያስፈልጋል። ለዚህ ደግሞ በየምንትኑ ለሚያጋጥሙ ፈተናዎች ሳይፈቱ ጸንቶ መቆም ይጠይቃል የሚል አስተያየት ያለኝ። እነኚህ 8 ወተት ማቀነባበሪያዎች ስናሳካ እንዲሁ አልጋ በአልጋ ሆኖ አልተሳካም፣ እንደምናገረው አይደለም። ብዙ ፈተናዎች አሉ። ያው የትኛውም ስኬት ከጀርባው ፈተና አለው። የመሪዎች ሚና የሚለካው ፈተናዎችን እንዳመጣጣቸው መልሶ እድሎቹን ተጠቅሞ ፈተናዎችን ወደ እድል የመቀየር ጉዳይ ነው መሆን ያለበትና ስለዚህ አሁንም ለላቀ ስኬት የላቀ ትጋት ጽናት ይፈልጋል የሚል አስተያየት ይኖረኛል። እጅግ አድርገን እናመሰግናለን። ክቡራን ተመልካቾቻችን እንግዲህ ከዚህ ከማዕከላዊ ኢትዮጵያ ክልል ጋራ ክልሉ ከተመሰረተ የ2 ዓመት ተኩል ጊዜ ብቻ ያስቆጠረ ቢሆንም ቅድም ከአቶ ኡስማን ጋር ስናነሳ እንደነበረው በተለያዩ ዘርፎች ዘርፈ ብዙ ለውጦች በተለይም በግብርናው ዘርፍ የመጡ አሉ። የተከበረው አቶ ኡስማን ከነዚህ መካከል ደግሞ አሁን እንድናነሳ የምንፈልገው የገጠር መሬት አስተዳደር ስርዓቱ ነው። የገጠር መሬት አስተዳደር ስርዓትን ከማዘመን አንጻር እንዲሁም ደግሞ አርሶ አደሮች የመሬት ባለቤትነታቸው ተረጋግጦ በመሬታቸው መጠቀም እንዲችሉ ከማድረግ አንጻር ከዚህ በፊት ብዙ ቅሬታዎችን ያስነሱ የነበሩ ጉዳዮች ተፈተው እኛም በተለያዩ አጋጣሚዎች ይህንን ማስተዋል ችለናልና ይህንን በምን መልኩ ተሰራ፣ አርሶ አደሮቹንስ እንዴት ተጠቃሚ ያደረገ የሚለውን እናንሳ። አመሰግናለሁ። እንግዲህ አንዱ መንግስታችን ፍትሃዊ ልማት ለዜጎች ተደራሽ ለማድረግ ካስቀመጣቸው ነገሮች አንዱ የአርሶ አደሩን
የመሬት ባለቤትነት ጉዳይ በተለይም የተጠቃሚነት ጉዳይ ነው። ብልጽግና እንግዲህ በ2013 ስድስተኛው ሀገራዊ ምርጫ ላይ ለምርጫ በማኒፌስቶ ያቀረበው ነገር ቢኖር አንዱ አርሶ አደሩ ከመሬቱ የላቀ ጥቅም እንዲያገኝ እናደርጋለን፣ ባለቤቱን እንዲረጋገጥ እናደርጋለን። መሬቱን አስይዞ እንደ አንድ ኮላተራል እንደ ህንፃ እንደ መኪና አስይዞ ከፋይናንስ ተቋማት ብድር እንዲያገኝ እናደርጋለን። መሬት አጠቃቀም ስርዓቱን የተስተካከለ እንዲሆን ህጎች፣ ደንቦች፣ አዋጆች፣ ፖሊሲዎች ይወጣሉ የሚል የነበረው ይህንን እንደ መነሻ በመጠቀም ያው በክልላችን አጠቃላይ መሬት እንግዲህ የሁሉም ነገር መሰረቱ መሬት ነው። ሁሉም የትኛውንም የግብርና ልማትን ማለማን የጤና ልማትን ሌላ ማለማን መሰረቱ መሬት ነው። መሬት ላይ ነው የምናሳርፈውና መሬትን የአጠቃቀም ስርዓቱን የአያያዝ ስርዓቱን ዘላቂ ለትውልድ በሚጠቅም መንገድ ካልመራ ነው ካልሰራ ነው አደጋው የከፋ ነው። ለአሁኑ ትውልድ ብቻ አይደለም ለቀጣዩም ትውልድ አደጋ አለው። ስለዚህ ከዚህ መነሻ የመጀመሪያው ጉዳይ አርሶ አደሩ የመሬት ይዞታ ባለቤት እንዲሆን ማድረግ ነው። ይሄ በህግ የተደነገገ ነው። በክልላችን እንግዲህ የይዞታ ማረጋገጫ ባለቤት ሰርቲፊኬት እንዲኖረው በተለይ ሁለተኛ ደረጃ ሰርቲፊኬት እንዲኖረው ሰፊ ስራ ሰርቷል። እኛ እንደ ክልል ከ97.8% በላይ አርሶ አደር የሁለተኛ ደረጃ ትምህርት ቤት ባለቤትነት ሰርቲፊኬት አግኝቷል። የመሬት ባለቤትነት ሰርቲፊኬት ያገኘ ሰው ማለት መሬቱን የማልማት የመጠቀም የማከራየት የማውረስ የማስተላለፍ ባለመብት ነው። የማስተላለፍ ይችላል፣ ማውረስ ይችላል፣ ማከራየት ይችላል። ሲያከራይ ከ4 ወር ከ3 ወር እስከ 30 ዓመት ድረስ በአዋጅ በህግ ተደንግጓል። ምንም በድብብቆሽ የሚያደርገው ነገር የለም ማለት ነው። መሬቱ ሀብቱ ነው። መሬት የመንግስትና የህዝብ ቢሆንም ግን ይህን መሬት አርሶ አደሩ አስይዞ ለፈለገው ነገር ማዋል እንደሚችል በደንብ በህግ ተደንግጓል። በዚህ መነሻ በርካታ ስራዎች ሰርተናል። ባለፉት እኛ ክልል እንኳን ከተመሰረተ ገና 2 ዓመት ተኩል ሳይሞላው በመጀመሪያው ዓመት እንግዲህ መሬቱን አስይዞ ከባይናንስ ተቋማት ብድር ያገኛል አይደል? መጀመሪያ ዓመት ላይ ከ300 ሚሊዮን ብር በላይ ብድር እንዲያገኝ አርሶ አደሩ መሬቱን አስይዞ ለተለያዩ ቴክኖሎጂ ለመጠቀም ህይወቱን ለመቀየር የሚያስችሉ ስራዎች ለመስራት ብድር እንዲያገኝ ተደርጓል። ባለፈው ዓመት ወደ 680 ሚሊዮን አካባቢ ብድር ወስዷል። ከባንኮች ወስዶ እንግዲህ ተደማሪ ሀብት እንዲፈጥር ምክንያት ሆኗል ማለት ነው። መሬት አሴቱ ነው፣ ሀብት ነው ማለት ነው። መሬት እንደ መኪና፣ መሬት እንደ ህንፃ። ከተማ ያለ አንድ ባለሀብት ህንፃ ቢኖረው ገጠር ያለ አርሶ አደር መሬቱን እንደ ህንፃ ማከራየት ባለመብት ነው ማለት ነው። እንኳን ያለፉትን 8 ወራት ስንወስድ ወደ 337 ሚሊዮን አካባቢ ብድር ከባንክ ከፋይናንስ ተቋማት ብድር አግኝቶ በተለያዩ የልማት ስራዎች እንዲሳተፍ ተደማሪ ሀብት እንዲፈጠር ምርታማነት እንዲያሳድግ የጊዜ ጉልበት ምርታማነት እንዲያሳድግ እና ሀብት እንዲፈጠር ምክንያት ሆነዋል። ስለዚህ ሌላው የመሬት አጠቃቀም ስርዓታችን ነው። ቅድም የምናነሳው ከአረንጓዴው ድርቅ ወደ አረንጓዴ ወርቅ የምንቀይረው ትላንት ባልተገባ መንገድ መሬቶች ባልተገባ ነገር ላይ ውሎ የነበሩ መሬቶች ዛሬ የላቀ ሀብት በሚፈጥር ተጨማሪ ሀብት በሚፈጥር ነገር ላይ እንዲውሉ የማስተማር የማሳመን ባለቤት የማድረግ ስራ እየተሰራ ነው ያለው። ዛሬ ለብዙዎቹ እናቶ ደስታ ጋር ስንመጣ እኛ እንደ መንግስት በኢንሴንቲቭ መንገድ የተለወሰኑ የሙዝ ችግኞች፣ የቡና ችግኞች፣ የቅማቅም ችግኞች ሰጥተናል። ከዛ በኋላ ግን ባለቤቱ ራሱ እያሰፋ ከቀመሰና ልማቱን ካጣጣሙ በኋላ ጥፍጥናውን ካየ በኋላ በራሱ እያሰፋ ነው ያለው። ያው እዚህ ጋር የምናያቸው ሰዎች እኛ ምንም ያልናቸው ነገሮች የለም። የመሬት አጠቃቀም ማለት ይሄ ነው። ይሄ መሬት የላቀ ሀብት በሚፈጥር ለባለመሬቱ ሀብት መፍጠር ከመሬቱ የሚገኘው ደግሞ ሀብት ለሀገራዊ ኢኮኖሚ ግንባታ የራሱ አስተዋጽኦ እንዲያበረክት ማድረግ ማለት ነው። ዝም ብለህ ባርዛፍ አሩረህ በቋጥኝ ብትተወው ግን ያው ምን ማለት እንደሆነ ትርጉሙ እኔ ግልጽ ነውና ብዙ ማብራሪያ የሚፈልግ አይደለም። ስለዚህ የመሬት አጠቃቀሙንም የባለቤትነቱንም የዋስትናውንም ጉዳይ በህግ ተደንግጎ በአዋጅ ተመልሶ እኛም ስራ እየሰራንበት ውጤትም እየመጣበት አለ። አርሶ አደሩም ትላንትና መሬቱን የመሬት ባለቤትነት ሰርቲፊኬት ባለመኖሩ ምክንያት ወሰኑን ባለማሳየቱ ምክንያት የተለያዩ አርሶ አደሮች በተለይ ሴቶች ወላጅ አልባ ህጻናት ለብዙ አደጋ ይጋለጡ ነበር። ለመልካም አስተዳደር ችግር ብዙ መሬቶች ባልተገባ መንገድ ችግር ውስጥ
የመንደሩ አፈቀላጤዎች ነበሩ። አሁን ግን ይሄ የመሬት ሰርቲፊኬት ባለቤትነቱ ብዙ የመልካም አስተዳደር ችግር ፈቷል። የብዙ ፍርድ ቤቶቻችን ፋይሎች ከ5 ከ6 ከ7 ዓመት በፊት ቢታይ ምናልባትም 80-85% ያለማጋነን የመሬት ጉዳይ ነው የነበረው። ስራ መሪዎቹን ይመስላል። ፖሊሲ ያው ለሁሉም አንድ አይነት ፖሊሲ ቢወጣም ትግበራው በየአካባቢ ያሉ መሪዎቹን ይመስላል። እዚህም እዛም ትናንሽ ነገሮች አይጠፉም ብዬ ወስዳለሁ። ዜሮ ነው አይደለም። ግን አሁን ኦልሞስት ከ95-96% በላይ ከአርሶ አደሩን ከምርት ተግባሩን ነቅሎ ለፍርድ ቤት እንዳይመላለስ የሚያደርግ ሁኔታ ፈጥሯል ማለት ነው። እና ፋይዳው በጣም ብዙ ነው። ኢኮኖሚያዊም፣ ማህበራዊም፣ ፖለቲካዊም ፋይዳ አለው። አርሶ አደሩ ከምርት ተግባሩ እንዳይነቀል ትልቅ ትርጉም አለውና የመሬት አጠቃቀም ስርዓታችን ከህግ እስከ አሰራር እስከ ውጤታማነት ድረስ የዘለቀ ውጤት እያየንበት ነው የሚል አስተያየት ነው ያለኝ። መልካም እንግዲህ የተከበረው አቶ ኡስማን እንግዲህ እዚህ ጋር ያሉ ሀሳቦችን እየጨረስን መጥተናል። እንደው አንድ ሀሳብ ለማንሳት ሌላኛው እንደ ክልል እየተሰሩ ካሉ ወይም ደግሞ በደንብ በውጤት እየታጀቡ ካሉ ስራዎች አንዱ ያሉትን የምርቶች በአዋጭ ወይም ደግሞ የኢኮኖሚ ጠቀሜታ ባላቸው ምርቶች የመተካት ስራ ነው። ይህ ማለት ደግሞ በክልል ውስጥ ከዚህ በፊት ያልተለመዱ ምርቶች ወደ ኤክስፖርት ደረጃ የደረሱ እንደ ሮዝመሪ ያሉ እያላመዱ የተመጣበት ሁኔታ አለና እንደው እስኪ ስለነዚህ ጉዳዮች እናንሳ። መልካም የመደመር መንግስት ትውልዶች በዘርፎቻችን ምርታ እናምጣ ብለን በተሰማራንበት ዘርፎች ምርታ እናምጣ። ምርታ ከምናመጣባቸው ዘርፎች አንዱ ግብርና ነው። ምርታ እንዴት ይመጣል ሲባል የምርታ መሰረቱ ጸጋን መለየት ነው። ጸጋን ማወቅ፣ መለየት፣ ቅደም ተከተል ማስቀመጥ፣ ማልማት ዘንድ ተጠቃሚነትን ማረጋገጥ። የማን ተጠቃሚነት? የአልሚውን ቤተሰብ፣ ማህበረሰብ፣ የክልሉን፣ የሀገሪቷን። ይሄ ነው መሰረታዊ አቅጣጫው። ስለዚህ በዚህ መነሻ እኛ ክልላችን በነገራችን ላይ ከሁሉም ክልሎች በሚባል ደረጃ እኔ ለንጽጽር እንኳን ቢቸገርም በጣም በከፍተኛ ሁኔታ ይሄ ኢንተርፕረነር ይሄ ቢዝነስ አስተሳሰብ ያለው ማህበረሰብ ነው። ለቴክኖሎጂ ቅርበት ያለው ማህበረሰብ ነው። ለአዳዲስ ነገር ለመቀበል ፍላጎቱ ከፍ ያለ ነው። ተለምዶም ያለው ነው። ቀድሞ በነበረውም ደቡብ ብሔር ብሔረሰቦች በዚህ በለውጡም ስርዓት ከለውጡም በፊት ቴክኖሎጂ ላይ ከፍተኛ ጥቅም ላይ የዋሉ የነበሩት አካባቢዎች ከነበረው ደቡብ ብሔር ብሔረሰቦች ማዕከላዊ ዞኖች የሚባሉ ነበሩ። የማዕከላዊ ዞኖች ድምር ነው ዛሬ ማዕከላዊ ኢትዮጵያን የመሰረተው። ስለዚህ ይሄ ኢንዱስትሪያል ሶሳይቲ ነው። ለቴክኖሎጂ ቅርብ ነው። አዳዲስ ነገር ለመቀበል በጣም ዝግጁ ነው። ሁለተኛ ደግሞ ያለንበትም ጂኦግራፊያዊ ሁኔታም እድል ሰጥቶናል። ጠዋት አምርቶ ከሰዓት መርካቶ ለማስገባት፣ ማታ አምርቶ ከሰዓት ጠዋት መርካቶ ለማድረስ እድል ሰጥቶናል። ለገበያ ቅርብ ነን። ስለዚህ ይሄ ደግሞ ቅርበታችን ብዙ ነገር እንድንጠቀም ራሱ ገፊ ምክንያት ነው። ከዚህ መነሻ ያለንም አግሮ ኢኮሎጂ ስናየው 3 ዋና ዋና አግሮ ኢኮሎጂዎች አሉ በክልላችን። ደጋ አለ፣ ወይና ደጋ አለ፣ ቆላ ባንለውም እርጥበታማ ቆላ። ይሄ የእንስሳትም የእጽዋትንም ብዝሃ ህይወት የተለያዩ ነገሮች እንዲበቅሉ፣ እንዲለሙ፣ እንዲያድጉ ትልቅ እድል ነው። ይሄ ያገኘው አንድ ቦታ በጣም ወይ ሀሩር ነው ደግሞ በጣም ወይም ቅዝቃዜ ነው። ስለዚህ በዛ በቅዝቃዜ ሊለማ የሚችል ነገር ብቻ ነው የምታለማው። እኛ ጋር ደግሞ ሁሉንም ነገሮች ዓለም ላይ ያሉ ብዝሃ ህይወትን በሙሉ ለማልማትና ለመጠቀም እድሉ አለን። በዚህ መነሻ እኛም ልምዶች አሉ። እኔ ከፌደራል ነው የመጣሁት። ኢትዮጵያን አውቃለሁ፣ አፍሪካንም አውቃለሁ፣ ሌሎች ዓለማትም ለማየት እድል አግኝቻለሁ። ዓለም ላይ ያዩዋቸው በርካታ አዳዲስ ልምዶች እኔ ወደ እኔ ክልል ለማምጣት አልተቸገርኩም። ያለን ደግሞ የአመራር ስርዓትም አመራራችንም ይሄን የሚቀበል ነው፣ ህብረተሰባችንም የሚቀበል ነው። ስለዚህ አዳዲስ ነገሮችን ያልተለመዱ ነገሮች እንዲለመዱ ጥረት እያደረግን ነው። ይሄን አመራራችንም ከኩር ፕሬዝዳንታችን ጀምሮ
በንቅናቄ እየመራን ህብረተሰቡ ባለቤት እያደረግን ይሄንን ያለ ነው። በዚህ መነሻ የሚታዩ ለውጦችን እያመጣን ያለ ነው። አንዳንዶቹ ለመናገር ራሱ ሰው ለማመን ይቸገራል። አሁን አዳዲስ ከጀመርናቸው ነገሮች ከዚህ ቀደም የማይታወቁ ለምሳሌ ሮዝመሪ በየቤቱ ጓሮ ይታወቃል። ለድስት ማጣፈጫ ነው የሚታወቀው። ለገበያ ከገበያም ለዓለም ገበያ ለኢንዱስትሪ ቢሮ ማምረት ሳይሆን በየቤቱ ለድስት ማጣፈጫ ለመጥበሻ ሁሉም ሰው ሮዝመሪ ሲጠይቀው ሮዝመሪ ምንድነው እቺ መጥበሻ ይላል። እኛ ደግሞ የዓለም ሁኔታን ገበያ አይተን የክልላዊ አግሮ ኢኮሎጂያችን አይተን የዛሬ 5 ዓመት 20-30 ሄክታር ነበር ስልጤ ዞን አካባቢ በአጋጣሚ የሆነች ቤትና የሆነች ቦታ የለማ ነገር ነበር። መጀመሪያ በስልጤ ዞን እንዲሰፋ ነው ያደረግነው። ከዛ ደግሞ ወደ መላው ኢቭን ቀድሞ የነበረውም ደቡብ ጭምር በ2014 በ15 እንዲሰፋ ነው ያደረግነው። አሁን ባለንበት ተጨባጭ ሁኔታ በክልላችን ከ16000 ሄክታር በላይ ሮዝመሪ አለ። በየአመቱ ከ5 እስከ 7 ሚሊዮን ዶላር ኤክስፖርት እናደርጋለን ለዓለም ገበያ፣ ለአውሮፓ፣ ለኤዥያ፣ ለሚድል ኢስት። በዚህ በርካታ ዜጎችን ተጠቃሚ እናደርጋለን። ይሄ አሁን ሮዝመሪ ዝም ብሎ በእንትን ማልማት ብቻ አይደለም። ሮዝመሪ የራሱ ባህሪ ያለው አስጠንተን ደግሞ ያገኘነው ነገር አለ። አዲስ ፋይንዲንግ፣ አዲስ ግኝት። ሮዝመሪ በሞቱ መሬቶች ይለማል። ሮዝመሪ በአሲዳማ አፈር አሲዳማነት ባጠቃቸው ማሳው መሬቶች ላይ ይለማል። አሲዳማነትም ያክማል። እንግዲህ ሮዝመሪን መሬትን እያከምን ነው፣ አገር ኢኮኖሚ እያከምን ነው፣ የአልሚውን ኢኮኖሚ እያከምን ያለ ነው። ስለዚህ ማለት ይሄ አዲስ እይታ፣ አዲስ ሀሳብ፣ አዲስ ምርት፣ አዳዲስ ውጤት የተባለው ይሄ ነው። የአዲስ እይታ ውጤት ነው ማለት አይንን ገለጥ ካረግን አይቻለምን ከሰበርን ብዙ የሚቻሉ ነገሮች አሉ። ይሄ ብቻ አይደለም። አዳዲስ ሌሎች ቅመሞችም አምጥተናል። አሁን ኮረሪማን አምጥተን ማላመድ ገብተናል። አሁን ወደ ኮሜርሻል ልንገባ ነው። ኮሰረት ወደ ኮሜርሻል ገብተናል። ባለፈው ዓመት ወደ 1.9 ሚሊዮን ዶላር አግኝተናል ኮሰረት። አሁን ኮሰረት ማንም ሰው የድስት ማጣፈጫ እንጂ ዶላር ማምጫ ናት ብሎ አያስብም። በዚህ ዓመት እኮ ኦልሞስት ባለፈው ዓመት ከተወሰነ አካባቢ ራሱ በቅመም ከ12 ሚሊዮን ዶላር በላይ ማግኘት የተቻለበት ሁኔታ ተፈጥሯል። በዚህ ዓመት በ8 ወር ጊዜ ውስጥ ስልጤ ዞን ላይ ከ12 ሚሊዮን ዶላር በላይ በሮዝመሪም በኮሰረትም ሌሎቹን ቅመሞች በትንሽ መሬት ከፍተኛ ሀብት የሚመነጭባቸው። አሁን እኛ ዋናው አቅጣጫችን አዳዲስ እይታዎችን ስናመጣ በዚህ የትኛው መሬት ምን ያላቀ ጥቅም ይሰጣል፣ የላቀ ገቢ የሚያስገኝ ነገር ምንድነው? በአንድ ስኩዌር ሜትር ኤሪያ ወይም በአንድ ሄክታር ላይ ሮዝመሪ ብናለማ፣ ቲማቲም ብናለማ፣ በቆሎ ብናለማ፣ ስንዴ ብናለማ የትኛው ምርት ነው የላቀ ጥቅም ይሰጣል? እቺን ነው የምንመዝነው። ስለዚህ በዚህ ምዘና ከሮዝመሪ ያገኘነው እና ሌሎቹም ቅመሞች ያገኘናለነው ጥቅም እጅግ ተስፋ የሚሰጥ የሚያበረታታ ሌሎቹንም የሚያነሳሳ ነው። ይሄ አንዱ ምርት ነው። ሌላው አሁን በሀገር ደረጃ ብዙም ተመርቶ የማያውቅ ከውጭ ገባ የነበረ ቺያ ሲድ ይባላል። ቺያ ሲድ ለብዙዎቻችን ትንግርት ነው፣ ግን በክልላችን በሀላባ ዞንና በስልጤ ዞን ማምረት ተጀምሮ ባለፈው ዓመት ወደ 200 ሄክታር አካባቢ የሚደርስ ለምቷል። ኢትዮጵያ በከፍተኛ ገንዘብ ነው ኢምፖርት የምታደርገው። ዓለም ላይ 10 ሀገሮች ኢምፖርት ያደርጋሉ። ከ10 ሀገሮች አንዷ ኢትዮጵያ ነች። አሁን ጎግል ብትገባ ዛሬ መረጃ ስንሰጥ ያው በጣም ወቅቱን ያገናዘበ ካልሆነ ትክክለኛው ነገር ካልሰጠን ችግር ነው። ምክንያቱም ሁሉ መረጃ አየር ላይ አለ። ከዓለም 10 ሀገሮች አንዷ ኢትዮጵያ ናት የነበረችው። የሚገባው በከፍተኛ ዶላር ነው። የሚሸጠው ራሱ የተለያዩ የጤና ጥቅሞች አሉት። ለጤና ጥቅሞች በተለይ ያላቸው ሰዎች ይፈልጉታል። ግን እንትኑ ለሁሉም ሰው ያስፈልጋል፣ ለሰው ልጅ በሙሉ ያስፈልጋል። ቺያ ሲድ የጤና ጥቅሙ ከፍተኛ ነው። ግን ዋጋው ከፍተኛ ስለሆነ ብዙ ሰው አይጠቀሙም። 1 ኪሎ 4000 ብር ከውጭ ገብቶ አሁን ደግሞ እኛ ካለፈው ዓመት ጀምረን 2 ዓመት አምርተን አሁን ዋጋው በእኛ ሀገር ከ1200 እስከ 1500 ግፋቢል እስከ 2000 ብር ነው የሚደርስ ያለው። አሁን ኤክስፖርት ለማድረግ አንዳንድ ጥረቶችም ጭምር እየተደረጉ ነው። ኤክስፖርት ሲደረግ በማስ ሳይሆን በትንሹ 100 ኩንታል 200 ኩንታል ኤክስፖርት አድርጎ ማላመድ ማለት ነው። እሱ ልምምድ እየተጀመረ ነው ያለው። ስለዚህ ብዙ አዳዲስ የጀመርናቸው ነገሮች አሉ። እኛ ያው
ብልጽግናዎች ገቢር ነበቦች ነን። አንቸነከርም። የያዝነውን ይዘን በቃ ከዚህ ውጪ የምንለው ነገር የለንም። አዲስ ነገር ካገኘን ያ አዲስ ነገር አካባቢውን፣ ህብረተሰቡን፣ አገርን የሚጠቅም ከሆነ አንሳሳም፣ ፈጥነን የምንገባው። ዳስ ዋይ እኮ ቅድም ያልኩህን ባዮሬድ የሚባለውን የአሲዳማ አፈር ማከሚያ አግሮ ኬሚካል ለሁሉም እኩል ነበር የመጣው፣ ግን በሙከራ ነው አብዛኛው የሰራው። እኛ ሙከራውን ባንድ ጎን ሙሉ ትግበራውን በሌላ ጎን ሄድንበት። በሙሉ ትግበራ የሄድንበት ከፍተኛ ጥቅም መጣ፣ በምርምር አካላት ተረጋገጠ። ያንን ነው እንዲቹ ብለው ልምዳችን ለሀገር አቀፍ እንድናስተላልፍ የሆነው። ካልደፈርክ ድህነት ታሳድዳለች። ድህነት ጊዜ አትሰጥም። እኛ እንጃችንን ለስንዴ ለልመና ከምንዘረጋ ለመስጠት እንዘርጋው እንፍጠን እያልን ያለነው ሆነ ደግሞ ቆሞ መጠበቅ አሁንም ያልክ ይሄ በተለመደው መንገድ በመሄድ ሊመጣ አይችልም። ደፍሮ መሄድ ግን ጉዳዩ ዕውቀት መር፣ መረጃ መር፣ የሰሩ አካላትን ቀድሞ ማማከር፣ መረጃዎችን በደንብ ማደራጀት፣ መግባባት፣ መወያየት፣ ችግሩ ቢመጣም ችግሩን በጋራ መውሰድ ይቻላል እና እድሉን መጠቀም። እድል ጥቅም ስትል እኮ ካለ ችግር እድል መጠቀም አይቻልም። ሁሉ ጊዜ በእድሎች ውስጥ ችግር አለ። ግን ችግሩን ፈርተነው ቆመን ጠብቀነው ሳይሆን ችግሩን ስንጋፈጠው ነው ችግሩን መጠኑን እየቀነሰን እድሉን ማክሲማይዝ ማድረግ ያለብንና በዚህ መነሻ ነው እንግዲህ ብዙ አዳዲስ የጀመርናቸው ነገሮች። አሁን በጀመርነው ባህር ዛፍ እኮ አንዱ አገራችን 5-6 ዓመታት ዝንጅብል ኢምፖርት ማድረግ ጀምራ ነበር። አሁን እኛ ወደ ኤክስፖርት እየሄድን ነው። በአመት ከ2.5 እስከ 3 ሚሊዮን ማምረት እየጀመርን ያለው ዝንጅብል ባህር ዛፍ እያነሳ የባህር ዛፍ ማሳዎች እዚህ ሀደሩ አካባቢ የባህር ዛፍ ማሳዎች ወደ ዝንጅብል እየተቀየሩ ነው ያልኩት ያሉት። እንግዲህ በመረት ለብዙ ሰው ስራ እድል ይፈጥራል። አስበው፣ ብዙ ሰው ከተከላ እስከ ሃርቨስቲንግ ያለው ብዙ ኢንጌጅመንት አለው። ያ ሰው ተረጋግቶ እንዲኖር ዜጎች አልምተው ስራ ተፈጥሮላቸው እንዲኖሩም ጭምር ምክንያት ይሆናልና በርካታ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ፋይዳ አላቸውና እስካሁን የጀመርነው ጉዞ እኔ እጅግ ተስፋ የሚሰጥ ነው። ውጤትም የተገኘበት ነው። ያው ለዚህም ጉዞ እንግዲህ እንደ ክልል 15 ኢኒሼቲቮች አሉ። ይሄንን ምን ተገበረበት አንዱ 30-40-30 ያለው ፍራፍሬ ባልተለመደበት አካባቢ ፍራፍሬ ማላመድ ነው። እንግዲህ 30-40-30 ስናጠና 100 የፍራፍሬ ዛፍ ለአንድ ቤተሰብ ብለን በ4 ፍራፍሬዎች ላይ ተኮረን እየሰራን ነው። በሙዝ፣ በፓፓያ፣ በአቮካዶ፣ በአፕል እንግዲህ 16 አፕል ማምረት በ16 ወረዳዎች አፕል ማምረት ጀምረናል። በ32 ወረዳዎች ሙዝ ማምረት ጀምረናል። ቀድሞ ሙዝ የሚመረተው ከምባታ 2 ወረዳዎች ላይ ብቻ ነው። እሱም ባህላዊ አመራረት ነው። ግን አሁን ከምባታ ላይ ያሉ ሁሉም ወረዳዎች ሙዝ አምርታል። ሁሉም ማያምርት የለም። ባለው እየደመረን እያዘመንን ኤክስፖርት ማድረግ ጀምረናል። ለምሳሌ ከምስራቅ ጉራጌ አቮካዶ ቅመም ኤክስፖርት ማድረግ ጀምረናል። አቮካዶ ኤክስፖርት ማድረግ ጀምረናል። ደግሞ ቅድም ያልከው ኢንዱስትሪዎች የአቮካዶ፣ የሙዝ፣ የፓፓያ ማቀነባበሪያ ኢንዱስትሪዎችን ባጠረ ጊዜ ደግሞ እንጀምራለን። የሙዝ ቺፕስ፣ የሙዝ ብስኩት ወደ ገበያምና ይዘን የምንቀርብበት ጊዜ ሩቅ አይሆንም። አለመን የምንሰራው እሱ ነው። ሩቅ አስበን ባለን ጀምረን እያፈጠን ነው እየተጓዝን ያለ ነውና ምክንያቱም ግብግባችን ትግላችን ከድህነት ጋር ነው። ድህነትን በቤተሰብ በማህበረሰብ ደረጃ ከድርቀን በመትኳ ብልጽግናን በቤተሰብ ደረጃ ማረጋገጥ፣ በማህበረሰብ ደረጃ ማረጋገጥ ከዛ በኋላ ለሀገሪቷም ለዓለም ምሳሌ መሆን የሚል ነው አቅጣጫ ይዘን ነገሮችን ከተለምዶ ወጥተን በአዳዲስ ልምምድ እንግባ ብለን እየሰራን ነው። ይሄ በእርግጥ ሲሳካ ዝም ብሎ አይሳካም፣ ፈተና አለው። ሁሉ ሰው እኩል አይረዳም። የተረዳውን ይዘን ያልተረዳውን አንጠብቅም፣ እየሰራን እናስረዳዋለን። እንደዛ ነው ይሄን ነው። ወህት ማቀናበሪያ ኢንዱስትሪዎችን እኮ ይዘን ስንሄድ እዛው ባለቤቶቹ እንቅፋት የሚሆኑበት ነገሮች ገጥመውናል። ግን ስለ ገጠሙን እንቅፋቶች ሳይሆን ስለ ቀጣይ ስላለው ብርሃን እያየን ነው ወደፊት እየተጓዝን ወህት ማቀናበሪያዎችን እዚህ ያደረሰ ደግሞ በእነኚህ የተማርነውን ትምህርት ወስደን
ለ16ቱ ኢንዱስትሪዎች የአርሶ አደር የኢንዱስትሪ ማዕከላት ለመገንባት ስራው ስንገባ መመሪያ አዘጋጅተናል። 22 ነጥቦች ያሉት መመሪያ ከማን ምን ይጠበቃል? ከመንግስት ምን ይጠበቃል? መንግስት ስንል ከዞኑ መንግስት፣ ከክልል መንግስት፣ ከዞን መንግስት፣ ከወረዳ መንግስት፣ ከከተማ ከህብረተሰቡ ምን ይጠበቃል? ከሌሎች ከልማት አጋሮች ምን ይጠበቃል? ይሄን በግልጽ ለይተን መመሪያ አውጥተን ገብተናል። አሁን ያው አንዱ ፈተና ሁሉ ጊዜ ትምህርት እየሰጠን ይሄዳል። ወደፊት ማየት ከቻልን ያው ከእያንዳንዱ ፈተና አዲስ ነገር ተመጣለህና ስለዚህ የጀመርናቸው አዳዲስ ምርቶች ያው ክልላችን የፍራፍሬ ማዕከል እንዲሆን እያደረግነው ነው። አላባ የሚታወቀው በዛላ ነው አይደል? አሁን አላባ በሙዝ ይታወቃል። አላባ በሐባብ ይታወቃል። አላባ በቡና እንዲታወቀው በቡና የምንሰራው ስራ አለ። ለአንድ ቤተሰብ በትንሹ 250 እግር ቡና ለአንድ ቤተሰብ ብለን ሚኒመም 120 ሰዎች እያንዳንዳቸው 250 እግር ቡና ቢያንስ አንድ ቤተሰብ ከ3 ዓመት በኋላ ከገበያ ቡና መውሰድ የለበትም። ካለን እንጀምር እያሰፋ ነው እንሄድ ብለን እየሰራን ነውና እንግዲህ የሙዝ መንደሮቻችን የአቮካዶ መንደሮቻችን ውበት ስነ ውበት ተስፋ አለፍ ሲል ደግሞ ቀጣይ ከዓለም አቀፍ የካርቦን ፈንድ ኢትዮጵያ ክሌም ታደርጋለች። በአጭር ጊዜ ውስጥ ተቋሞቻችን አሁን የፍራፍሬ ማዕከል ይሁኑ ብለን እየሰራን ይሄንን ደምረን ስንወስድ ከካርቦን ፈንድ ክሌም እናደርግበት ከምርቱ ገንዘብ ያገኛል። ከዓለም አቀፍ የካርቦን ፈንድ ደግሞ እያንዳንዱ አምራችም ድርሻውን ያገኛል፣ አገርም ታገኛለች ማለት ነውና ይሄን አቀደን ነው እየሰራን ነውና ፈተናዎቹ ሳይበግሩን እድሎቹ እያነሳሱ እንደ ማግኔት እየሳቡን ወደፊት እየሄድን ነው። ይሄንን ወደፊት ማጠናክረን እንቀጥላለን። ቀደም ያነሳውልን በኢትዮጵያ የመጀመሪያውን ወይም በአፍሪካ ዱቄት ወተት ፓውደር ሚልክ ኢትዮጵያዊ ኒዶ በማዕከላዊ ኢትዮጵያ እንጀምራለን ስል አንዳንድ ሰው ይስቃል፣ አንዳንዱ ያላግጣል። ይሄ ቅዠት አሁን በቀን ጋዣ ይላል። ቅዠት ግን አይደለም። ህልም ካለ ታሳካለህ። ለዛ ህልም ብቻ እድሎችን ማክሲማይዝ አድርገህ መፍጠን ነው። ማማና ሾላን ዱራሜና ሆሳና ላይ መክፈት የቻለን ቀረቅጥና ቂልጦ ላይ ማድረግ የቻለን ለምንድን ነው የሚያቀተው? ምን ያም ሰው ነው የሰራው፣ ይሄም ሰው ነው የሚሰራው። እኛ ደግሞ ሌላው የሌለው እድል አለን። አግሮ ኢኮሎጂያችን ኢትዮጵያ እኮ ፈጣሪ እንደው ፈጣሪ ያደላል ባንልም ትንሽ መድሎ አድርጓል። ሌላ ዓለም የሌለው ኢትዮጵያ ያላት አለ። አፈሯ ምቹ ነው፣ አየሯ ምቹ ነው። 12 ወር 13 ወር እኮ ኔቸር ኤር ኮንዲሽን ነች። ሌላ ዓለም እኮ 13 ወር ማረስ ትችላለህ በኢትዮጵያ። ሌላ ዓለም ስትሄድ እኮ 4 ወር ውርጭ ነው፣ 4 ወር ሀሩር ነው፣ 4 ወር ናት ልታለማ የምችለው። አንዳንዶቹ ደግሞ ትሮፒክስ የሚባሉ እንደ ላቲን አሜሪካ ያሉ እንደ ብራዚል ያሉ ሀገሮች 6 ወር ማልማት የሚችልበት ጊዜ ነው። 6 ወር ደግሞ ወይ ውርጭ ነው ወይም ሀሩር ነው። ኢትዮጵያ ግን ይሄ የላትም። 13 ወር ማልማት ትችላለች። ይሄን ጸጋ ግን አላወቅ ነው፣ አላጣጣም ነው። አሁን ደግሞ ምስጋና ይግባው ለመደመር ትውልድ፣ ለመደመር እሳቤ፣ ለአዲሱ እሳቤ፣ ለብልጽግና መንግስት እንግዲህ ከ70 ዓመት በኋላ ኢትዮጵያ ስንዴ ከማስገባት ታሪክ ቀይራለች። ታሪኳ የታሪክ ምዕራፏ ተቀይሮ ስንዴ ከማስገባት ስንዴ ወደ ማስወጣት ቀጥለን ደግሞ ስንዴ ለመቀበል ለመመጽወት እጃችን ከመዘርጋት ባጠሩ ጊዜያት በሚቀጥሉት 3 4 5 ዓመታት እጃችን ለዓለም ሀገራት ለመጽዋት ለመስጠት የምንዘረጋበት ጊዜ ሩቅ አይሆንም። ለዚህ ግን ትጋት ጠይቃል፣ ጽናት ጠይቃል። አቅሞችን በሙሉ ለይቶ ጸጋዎችን በሙሉ ለይቶ አስተባብሮ አቀናጅቶ ማልማት መጠቀም ዜጋን በቤተሰብ በማህበረሰብ ደረጃ መጥቀም ጠይቃል። ይህን ስናደርግ የቀጣዩ ትውልድ ያለው ተስፋ በጣም ብሩህ ነው። ሌላ ዓለም የምናየው ሌላ ዓለም አይተን የምንቀናበት የነበረው ነገር ያው በኢትዮጵያ የምንቀናባት ብዙ ነገር አለ። አሁን ዓለም የሚቀናባት ከተሞቻችን አይተሃል። ማይቻል የሚመስል ነገር ከተሞች ታደሱ ሳይሆን ለኔ ተሰሩ ነው ብለው አዲስ አበባ ተሰራች እንጂ ብለው ታደሰች አይደል? ሶሪቱ ተሰራች። አዲስ ከተማ እየተሰራ ነው። ስለዚህ ኢትዮጵያ አዲስ እየተሰራች ነው ያለችው በሁሉም መስክና ለዚህ ግን ሁሉም ቢያንስ መስራት ባይችል ባያደናቅፍ ባለማደናቀፍ ቢያግዝ የኢትዮጵያን የእድገት ጉዞ ማፋጠን ይቻላል እና
ለዚህ እንግዲህ እኔ በግሌ ወትሮም ዝግጁ ነኝ፣ አሁንም የበለጠ ዝግጁ ነኝ። የማያቸው ነገሮች የበለጠ እንድሰራ እያተጉኝ ነው። አርሶ አደሮቻችን አነስተኛ አርሶ አደሮች የ8 የወተት ማቀናበሪያ ኢንዱስትሪ ባለቤት ሳረግ አይ ፊል ፕራውድ። በውስጥ የሚሰማኝ ነገር የኔ ነው ይመስለኝ። ይሄ ሀብት የኔ ነው ብዬ ነው። ብዙ ሰዎች ምንድን ነው አንተ የምታወራ ይለው። አዎ የኔ ነው። እኔ እነኛ አርሶ አደሮች ነኝ። ተሰጠኝ ተልእኮ አለ። በቃ የኔ ነው። በቃ ሰው እዚህ ሰው ውስጡ ይሄን ነገር መፍጠር ቢችል እኔ ባጠረ ጊዜ ውስጥ ኢትዮጵያን እንቀይራለን። ተስፋ አለን ደግሞ ኢንሻአላህ ትቀየራለች ኢትዮጵያ። እጅግ አድርገን እናመሰግናለን። አዎ በእርግጥም ኢትዮጵያ ትቀየራለች፣ ደግሞ እየተቀየረች እያየን ነው። አቶ ኡስማን ሱሩር እጅግ አድርገን እናመሰግናለን። እስኪ ከስራ ጉዳዮች ወጣ እንበልና እንደው አሁን የምንገኝበት የኢድ አልፈጥር በዓል እንደመሆኑ መጠን ምናልባት አቶ ኡስማን አንድ ጥያቄ ጠይቅልኝ ተብያለሁና ይህንን ጥያቄ ጠይቆት እንደው ለማዕከላዊ ኢትዮጵያ ክልል አርሶ አደሮች ይህንን በዓል ምክንያት በማድረግ ስጦታ መስጠት ቢችሉና እስኪ ምን ቢሆንልዎት ነው ደስ የሚለው ብለው ይጠይቁ ተባልኩኝና እስኪ ይህንን ጥያቄ መልሱ። ከባድ ጥያቄ ነው። ከባድ ጥያቄ ነው፣ ግን በሌላ በኩል ደግሞ ቀላል ጥያቄ ነው። ሊተገበር የሚችል መተግበርም የተጀመረ ግን በደንብ መተግበር የሚችል መልስ ነው ያለኝ። እኔ ለማዕከላዊ ኢትዮጵያ አርሶ አደሮች ለሙስሊም ምዕመናን ብቻ ሳይሆን ለመላው የማዕከላዊ ኢትዮጵያ አርሶ አደሮች፣ የግል ባለሀብቶች፣ በግብርና ተሰማርተው ላሉም ለመሰማራት ለሚፈልጉም የሚኖረኝ መልእክት ስጦታ፣ የክብር ስጦታ እኔ ወርቅ አልለውም፣ ከወርቅም ያለፈ እንቁ የሆነም ስጦታ አለኝ። የባህል ስጦታ እንግዲህ የባህል ስጦታ ሁሌም ሰዎች ይሉታል የሰው አስታዋሽ የማይፈልግ ሰው በአእምሮ የሚያኖረው የሚያብሰለስለው ለልጁም የሚነግረው ለጓደኛውም የሚነግረው የሚያስታውሰው የሚጠቀመው ስጦታ ነው። ያው በእስልምናም በክርስትና እምነት ተከታዮችም ዘንድ የሚባል ነገር አለ። በጣም ጥሩ ነገርን ሁል ጊዜ ያዘው፣ ስተኛም ስትነሳም በለው ይላሉ። ስተኛ ካልከው ትፈወሳለህ፣ እንቅልፍህ ከሌሎች ከቅሸት ከምናምን የጸዳ ይሆናል፣ ጥሩ ሰላማዊ እንቅልፍ ትተኛለህ ይላሉ። ስትነሳ ደግሞ ስትለው ውሎ ያማረ ይሆናል፣ ከባዕድ ነገር ከመጥፎ ነገር ከምትጠላው ነገር ትርቃለህ፣ ያርቃሃል ይላሉ። እስልምናን ብንወስድ ሀያተል ኩርሲን ስተኛ ካልከው አሁን ያልኩህን ነገር ታገኛለህ ይላሉ። ሀያተል ኩርሲን ቀርተህ ብተኛ። ኦርቶዶክስ እምነት ተከታይ ወንድም እህቶቻችን ጋር ደግሞ ስትመጣ ውዳሴ ማርያም ወይም መዝሙረ ዳዊት ላይ የሚባሉ ነገሮችን ብለህ ብተኛ ወይም ስትነሳ ይሄን ብትል መኝታም በጣም ጥሩ የሚሆን ውሎህም ያማረ ይሆናል ይላሉ። በሌሎች የፕሮቴስታንት የካቶሊክ እምነት ተከታዮቻችን ደግሞ ዘዳግም 6:6 የሚለው አለ። ይሄንን ያለ ያው መኝታውም በሰላም የታጀበ ውሎውም ያማረ ይሆናል ይላሉና የኔ ስጦታ የማይነጥፍ ሀብት የሚፈጠርበት አዲስ ሀሳብ ይዘን መተናል። አንዳንዱን ጀምረነዋል። አሁን ግን በአዲስ መልክ እየቀኘነው ነው ያለነው። አንድ ቤተሰብ 2 ትምህርት እንዲኖረው እንስራ የሚል ስጦታ አለኝ። አንድ መንደር 2 ትምህርት እንዲኖረው፣ በአንድ ቤተሰብ 2 ትምህርት፣ በአንድ መንደር 2 ትምህርት እንዲኖር። መንደር ስል ቀበሌ አይደለም። መንደር የቀበሌው ድምር ማለት መንደር ቀበሌንም ወረዳንም ዞኑንም ሊይዝ ይችላል፣ ቀጠናንም ሊይዝ ይችላል። በአንድ ቤተሰብ 2 ትምህርት ካመረተ እዛ ቤተሰብ ከድህነት ጋር ያለውን መስተጋብር ዳግም ላለመገናኘት ፊርማ የሚፈራረሙበት ነው። 2 ትምህርቶች ማለት ምን ማለት ነው? ከሌማት ትሩፋት 3 ምርቶችን አንድ ቤተሰብ ቢያንስ አንድ የተሻሻለ ገደር እንዲኖረው፣ ቢያንስ 5 ዶሮች እንዲኖሩት፣ የደሃ ከሆነ ቢያንስ 10 ቀፎ እንዲኖረው እንስራ። በጽንሰ ሐሳብ ደረጃ አንድ ይባል እንጂ ውስጡ 3 ነገር አለ። ሁለተኛው ምርት
ከእጽዋት ዘሮች 4 ምርቶችን በአንድ ጓሮ እናምረት። ከድህነት ጋር ያለን መስተጋብር ቅድም እንዳልኩት እስከ ወዳኛው አበደን ላለመገናኘት መፈራረም። ያነኛ 4 ምርቶች አንደኛው 100 ፍራፍሬ ዛፍ ለአንድ ቤተሰብ ጓሮ ላይ እንዲኖር። እነኛ ዛፎች ጥላ ናቸው፣ ውበት ናቸው፣ ገንዘብ ናቸው፣ ተስፋ ናቸው። ለዛሬም ለነገም ለልጆቻቸው ዛሬ የሚተክሉ አባቶች ለነገ ለልጅ ልጆቻቸው የማይነጥፍ ቅርስና ውርስ ብል የማይበላው ካዝና ውስጥ እያኖሩላቸው ነው ያሉት። 100 የእንሰት ችግኝ በዛው ጓሮ ላይ 100 ካሬ ሜትር አትክልት 100 ካሬ ሜትር የዚህ ስራ ስር እነኚህን ነገሮች እንደ ትልቅ ስጦታ ወስደን 2 ትምህርት በአንድ ቤተሰብ በአንድ መንደር የማምረት ስጦታ ነው ያለኝ እኔ። ይሄ ስጦታ ለዛሬውም ትውልድ ለነገውም ትውልድ እንግዲህ ብዙ ሰዎች ድሮ በእንትን የተነሷቸው በስጦታ የሰጧቸው ፎቶዎች ቤቶች ላይ ተለጥፈው እናያለን። የኔ ስጦታ ደግሞ ቤት ውስጥ ይታያል፣ ደጅም ይታያል፣ አካባቢውም ላይ ይታያልና ይሄን ስጦታ እኔ በክብር እንዲቀበሉኝ ታላቅ የአክብሮት ስጦታ ሰጣለሁ። ስጦታዬን የተቀበላችሁ ሁሉ ታላቅ ክብርና ምስጋና ይግባችሁ እላለሁ። ስጦታችን ያልተቀበላችሁም ትርጉሙ ያልገባችሁም ካሉ ከገባቸው ትርጉሙን ጠይቃችሁም አይታችሁም እንድትረዱና ይሄን ስጦታ እናንተም እንድታረጉት ታላቅ ጥሪ አቀርባለሁ። እጅግ አድርጌ አመሰግናለሁ። እናመሰግናለን። እንግዲህ በማዕከላዊ ኢትዮጵያ ክልል የምትገኙ አርሶ አደሮች፣ የግብርናውን ዘርፍ የምትመሩ አመራሮች፣ እንደዚሁም በግብርና ዘርፍ ተሰማርታችሁ ያላችሁ ይህንን ዝግጅት የምትከታተሉ ባለሙያዎች የተከበሩ አቶ ኡስማን ስሩር ድንቅ የኢድ አል ፈጥር ስጦታ ለማዕከላዊ ኢትዮጵያ ክልል ብሎም ለኢትዮጵያ አርሶ አደሮች ሰጥተዋል። ስጦታቸውን ደግሞ በክብር እንደተቀበላችሁ ተስፋ እናደርጋለን። አሁንም በዓሉን እያከበራችሁ ከኛ ጋር ስላላችሁ እጅግ አድርገን እናመሰግናችኋለን። አቶ ኡስማን ሌላ ጨዋታ ናንሳና እንደው ከኢድ አል ፈጥር በዓል ጋራ ከቤተሰብ ጋር ማዕድ ሲቀርቡ አቶ ኡስማን ስሩር ማዕድ ባይቀርብ ደስ የሚላቸው ምግብ እንዲሁም ባይቀር ደስ የሚላቸው ምንድን ነው? መልካም ያው የማዕድ ሁሉ ትልቁ ማዕድ ቆሎም ማዕድ ነው፣ ንፍሮም ማዕድ ነው፣ ቁርጥም ማዕድ ነው፣ ጥብሱም ማዕድ ነው። ግን ትልቁ ነገር ፍቅር ነው። በቤተሰብ ውስጥ ሰላም፣ ፍቅር፣ መተዛዘን፣ መከባበር፣ አንተ ትብሽ አንቺ ትብሽ። እኔ ሁሉም ነገር ከምግብ ማዕድ በላይ ነው። የኔ የማዕዶች ሁሉ አለቃ የቤተሰብ ሰላምና ፍቅር ነው። ከዛ በኋላ እኔ ቆሎም በላው በውሃ በጠጣ እኔ ከሱ በላይ እርካታ መስጠኝ ነገር የለም። ንፍሮም በላው አንድ የተቀቀለ ድንችም በላው ለኔ የምግቡ አይደለም ጣዕሙ። ቤተሰቦቼ ፋሻል ኤክስፕሬሽን ላይ ባልደረቦቼ መተው ጓደኞቼ ከነሱ ጋር ማየው ማደምጥ ከነሱ የሚንጸባረቀው ነገር የማዕዶች ሁሉ አለቃ የሰው ልጆች ፍቅርና መከባበር ነው። ሁሉም ትልቁ ማዕድ ብዬ የምወስደው። ከዛ በኋላ ደግሞ ባለው ነገር ሲመጣ እኔ ከማዕድ ብዙ መራጭ አይደለም፣ ሆሊስቲክ ነኝ። በጣም የምጥላው ነገር የለኝም። በተለየ መንገድ በተለየ ፍቅር የምወደው የለኝም። ምናልባት ሙዝ ከኔ ማዕድ ከኔ ቀዬ ከኔም መኪና ሁሉ ጊዜም ሙዝ ባላጣ ደስታውን አልችልም። ከዛ ቀጥሎ አቮካዶ፣ ከዛ ማንጎ። እነዚህ ነገሮች የኔ ፋቮራይት ናቸው። ኢፍጣሪ ላይ ቀድሜ አሁን ማንጎ ካገኘው እሷን መጀመሪያ አቋደሳለሁ። ማለት ያው ሰው ለምን ይላል፣ ግን ለኔ ዛፉን ብቻ አይደለም ማደንቀው፣ የምግቡ አድናቂ ነኝ። ዛሬ አይደለም እኔ ልጅም ተማሪ ሆኜም 2 ሙዝ ገዝቼ ሄዳለሁ። ሙዝ በኪሎ ገዝቼ ሄዳለሁ።
እና አንዳንዱ ሰው እንደ ቅዠት ያያል። ግን እኔ ከማዕድ አጠገብ ሁል ጊዜ ሙዝ ቢኖር ማዕዶቼ በሙዝ ቢታጀቡ ቅድም ካልኩ ከፍቅር ከመከባበር ከመልካም ኤክስፕሬሽን ቀጥሎ ያለው ማዕድ ጋር በመሶብ የሚቀርበው ጋር እኔ አጠገቡ ሙዝ ባይጠፋ ደስታዬን ከፍ ያደርገዋል። እኔ ቤቴም ብሆን ከቤቴም ውጭ ብሆን ደስታውን አልችልም። በተረፈ ግን ከምግብ አይነት እኔ ብዙ የተለየ ቅባት አይብዛው እንጂ አረንጓዴ ነክ ነገር ካለው የኔ ምርጫ ነው። ሚጥሚጣ ነገር ካለው የኔ ምርጫ ነው። አንዳንዴ ስያሜም አለኝ። ኡስማኒዝም የሚባሉ ምግቦች አሉ። ኡስማኒዝም የሚባሉት ምግቦች እርጎ ካልቀላ አንተ ይሄ ነገር ወጥ ነው የምትጠጣው ወይስ እርጎ ነው የምትጠጣው ብሎኛል አንድ ጊዜ የተከበሩ አቶ ሙስጠፌ የሶማሌ ክልል ፕሬዝዳንት እና እርጎ ነው ወይስ ወጥ ነው የምትጠጣው ብለውኛል። እና ያው የሰዎች ፋቮራይት ይለያያል አይደል? እኔ አሁን ኡስማኒዝም ብለው የሚጠሩት ሁሉ ምግቦቼ ላይ ሚጥሚጣ በስቶ መብላትን የኔ ምርጫ ነው። ልጆቼም ይሄ ተዋህዷቸው አንዳንዴ ቀይ ወጡ ላይ ሚጥሚጣ ሲጨምራ ያለው አንድ ትንሽ ልጅ አለኝ። ቀይ ወጡ ላይ ማለት ነው የኔ ተጋብቶበት የስነ ልቦና ግንባታ የሚባለው እንግዲህ ልጆች አባት እናት የሚያደርጉትን ያይል ለኔ በጣም ነው ኢንስፓየር የሚያደርገኝ። አሁን ዳጣ ካለ ይህ ሰውዬ ዳጣውን በላው ነው ጠጣው ነው የሚሉኝ አሉ። አንዳንዴ ሆቴል አንዳንድ ባልደረቦች ጋር ስንበላና እንግዲህ ያው ይሄ ምርጫ ጉዳይ ነው። የኔን ጤና ያለማዋል አንዳንዱ ሰው ደግሞ ጤናውን ያውቀዋል። ስለዚህ እኔ ማዕዴ ጋር እነዚህ ነገሮች ባያቸው ሁሉን መግራት አፈርቷል። መልካም እንግዲህ ከመሰነባበታችን በፊት አንድ መጨረሻ ጥያቄ ላንሳና እንደው ምናልባት ወደ ጓዳ ገብተው ምናልባት ምግብ ከማብሰል አንፃር እንደዚህ አይነት ልምድ አሉት ወይስ እንዴት ነው? እንደዚህ አካባቢ ላይ እኔ በዚህ የተካንኩ ነኝ። አስተማሪም ነኝ። አንዳንዴም አስተምራለሁ። ምግብ መስራት ቂጣ ከመጋገር እንጀራ መጋገር እስከ ወጥ ማብሰል ብዙም ችግር የለብኝም። ለዚህ ደግሞ መነሻ ሆነች መጀመሪያ አንድ አጎቴ ሚስት እናቴ ምላት አለች። ዘርጌ አባንኬር ትባላለች። አሁን ላንፍሮ ወረዳ ጦራ ከተማ ነው ያለችው። በልጅነቴ ከገጠር መጥቼ ከሷ ሳድግ ሁሉን ነገር እንድማር አደረገች። እንግዲህ ልጅ በጠዋቱ ያየው ነገር ላይ አይተው ለዛሬ ጥንካሬ ምንጭ እሷ ነች ምክንያት ሆነች። ያለው ስነ ልቦና ግንባታ ምናምን እንዳለ ሆኖ ያኔ እኔ ልብስ አጥባለሁ። ልጅ ነኝ 10 አመት 11 አመት 12 አመት ቢሆነኝ ወጥ ሰራለሁ፣ እንጀራ ጋግራለሁ። ዛሬ እኔ እንጀራ ጋግራለሁ። ለእንጀራ መጋገር ለልጆቼም ለወንድ ልጆቼም አስተምራለሁ። አስተምሬያለሁ፣ ይጋግራለሁ፣ ቂጣም ይጋግራሉ። እንደውም እንደው ትንሽ ወግ ባወጋ በጣም ደስ ይለኛል። እኔ ውጭ ሀገር ትምህርት ተመዘይ ከመጣሁ በኋላ ዶሮ ጥብስ ወዳለሁ። ዶሮ እንደ ስጋ ተጠብሶ ማለት ነው እና እንትን አድርገው በጣም ይጣፍጣል። ባለቤቴን ዶሮ ጥበሱና እንደዚህ ስል እንዴት አንተ ብትንቀን ነው ዶሮ ጥበስ ብላ አንዴ አልቅሳለች። ሁለተኛ ጠየቅኩ፣ ጸብ ተፈጠረ። እኔ ሌላ አላረኩም። አንዴ እዛ ፌደራል ብረሳ ኤጀንሲ ያለው ቅዳሜ ቀን ቤት ስደውል አለን አሉ 4 ሰዓት 5 ሰዓት አካባቢ አለን ሲሉ 1 2 3 ዶሮ ገዝቼ መጣው ከሱፐር ማርኬት እንትን ያለውን ማለት ነው ተቆራርጠው በሉ እንትን እንጀራ የጋገር ነው ሲሉኝ በሉ እንትን አድርጉ ድስት ጣዱ አልኩ። ኩሽና በር ላይ ድስት ጣዱ አልኩ። መጣው ልብሴን ቀይሬ ቱታ ቀይሬ አነገርኳቸው። እንትኑን እዛው አጣጣብንና በቃ እንትኑን ክሽን አድርገን ቁሌቱን እዛው መጥበስ ጀመርኩ። እዛ እየጠበስት እያወጣን ከልጆችም ጋር እየበላን እስከ 7 ሰዓት ቆየን። ከዛ በኋላ ልጄ በለጠች፣ ባለቤቴ በለጠች። አሁን ይሄ መንገድ አያስፈልገኝም ማለት በተግባር ያስተማርኩበት ነው። ነገር እንዴት ብትንቀኝ ነው ዶሮን አንተ ዶሮ ይጠበስ የምትለው ዶሮ እንደዛ ክብር ያላት ዶሮ በሚል ማለት ነው። ስለዚህ መስራት ብቻ አይደለም። በዚህ እንደውም ራሴ ካልሰራሁት አንዳንዴ ችግር አለብኝ። እኔ ራሴ የምሰራው ስሰራም ያው ጣት ያስቆረጥማል። በነገራችን ላይ ዝም ብሎ አይደለም የምሰራው አላት። እኔ የምከሽንበት መንገድ አለው ራሱ።
የውጭ ሀገር ትምህርት ስማርም ራሴ ሰርቼ ነው የበላው። ድሮም ጅማ እርሻ ኮሌጅ ስሰራ 7-8 አመት ላጤ ሆኜ ክሽን ያለች ነገር ሰርቼ ሾርባውንም አንድ ነገር ሳይሆን ብዙ ነገር መስራት ይችላል። ብዙ አነባለሁ። ቶሎ ደግሞ ካቻፕ አደርጋለሁ። እደፍራለሁ። አልፈራም። ለመቅመስም አልፈራም። መጀመሪያ ወደ ውስጥ የሚገባ ነገር ውጭ ላይ ውስጥ ከገብቶ ችግር ይፈጥራል ያሉ ሰዎች እኔ ውጭ ላይ ነው የምሞክረው። መጀመሪያ አወጣና ቆራርጬ አንድ ላይ ደባልቃቸዋለሁ። ምንም ሪአክሽን ከሌለ ውስጥም ስገባ ሪአክሽን የለም። ይሄ ሳይንስም ነው። ስለዚህ እኔ በምግብ መስራት እኔ የምሰራውን ስራ እንደውም ጥሩ ሼፍም የሚሰራው አይመስለኝም። ይቅርታ አድርግልኝ። እናመሰግናለን። እንግዲህ አቶ ኡስማን ሰሩር አመራር ብቻ ሳይሆኑ ወጣላቸው የምግብ ባለሙያ እንደሆኑ እያነሱ ነው እና የሚገኙት በጣም ቆንጆ ደስ የሚል ደማቅ የኢድ አልፈጥር ቆይታ ነውና ያደረግነው። እንደው አቶ ኡስማን ከመለያየታችን በፊት ስለ ኢድ አልፈጥር ትንሽ ነገር ይበሉ። በዛውም የተከበሩ ተመልካቾቻችንን እንኳን ደረሳችሁ መልእክት እንዲያስተላልፉ እድል ይስጡ። አመሰግናለሁ። እንግዲህ መላው የክልላችን አርሶ አደሮች፣ መላው የክልላችን ህዝቦች፣ መላው የኢትዮጵያ ህዝቦች፣ ህዝበ ሙስሊሙ ሁሉ እንኳን ለዚህ ለተቀደሰው ለ1447ኛ ጊዜ ለምናከብረው የኢድ አልፈጥር በዓል በሰላም አደረሳችሁ ያልኩ። ዛሬ እንግዲህ ብዙ ወጎቻችን የኢድ አልፈጥር ወጎቻችን ግብርናና የግብርናን ቤተሰብ የግብርናን ስራዎች በሚመለከት የነበረውና ያው ግብርና ስናረገው ይሄንን ሲያረጉትም ባለሙያዎቹ ምክንያት ይኖራቸዋል። ግብርና ሰላም ነው። ግብርና ፍቅር ነው። ግብርና ትምህርት ነው። ግብርና ጤና ነው። ግብርና ውሃ ነው። ግብርና እንግዲህ መሬት፣ ዝናብ፣ ውሃ፣ ጉልበት እነኚህ ዝማኔ ምልክት ማለት ነው እና ግብርና የምግባችን ምንጭ ነው። የጤናችን ምንጭ ነው። የሰላማችን ምንጭ ነው። ያልበላ ሰላም የለውም። ያልበላ ፍቅር የለውም። ያልበላ ትምህርት ሊማር አይችልም። የሁሉም ነገር መሰረቱ ግብርና ነው። ግብርናን ስናለማው፣ ግብርናን ስናዘምነው፣ ግብርናን ስናከብረው ኢትዮጵያን እናከብራታለን። ግብርናን ስናከብረው ያው ከድህነት መውጫ መንገዳችን ትላንት ስንዴ ስለምን የነበረው ግብርናችን በአግባቡ ስላለዘመን ነው ስላለማ ነው። ጸጋው እያለን ጸጋውን ሳንረዳው ቆይተን ነውና አሁን ነክተነዋል። ማጣጣም ጀምረናል። ተስፋ ማይተናል። ተስፋ ብቻ አይደለም የሚንቦገቦግ የተስፋ ብርሃን እያየን ነው። ብዙዎች ኪሳቸው እየለማ ነው። ብዙዎች ቀያቸው፣ ብዙዎች ማዳቸው እየለማ ነው። ያላየናቸው በርካታ አዳዲስ ነገሮችን ማየት ጀምረናልና ይሄንን የጀመርነውን መልካም ጉዞ ግብርናን በማዘመን የጀመርነውን ጉዞ ሁሉም ኢትዮጵያውያን በአንድ ልብ ቆመን አብረን ተባብረን ተቀናይተን አቅሞቹን አስተባብረን አቀናይተን ከተጠቀምን ኢትዮጵያ የድህነት ተምሳሌት ሳትሆን የመትረፍረፍ ተምሳሌት፣ የብልጽግና ተምሳሌት ኢትዮጵያውያን ለብዙዎች ዓለም ሀገራት እጃቸውን ለክፉ ቀን የሚዘረጉበት ለመቀበል የሚዘረጉበት ሳይሆን ለመስጠት የሚዘረጉበት ቀን ቅርብ ስለሆነ ሁላችንም በአንድ ልብ አብረን ተባብረን ግብርናን ለማዘመንም ለማልማትም የምንችለውን ሁሉ ድጋፍ፣ ትብብር፣ ቅንጅት እንድናረግ ታላቅ ጥሬን እያቀረብኩ ቢያንስ ለመተባበር እንኳን ቢያቅተን ባለማደናቀፍ በመተባበር እንድንታገዝ ታላቅ አክብሮት ጥሪ አቀርባለሁ። ቅድም ያነሳዋቸውን ሁለት ትልልቅ ዘመን ተሻጋሪ ስጦታዎች ሰጥቻለሁ። በገባን ልክ በቤተሰብም በማህበረሰብ በመንደርም ደረጃ እንተግብራቸው። ስንተገብራቸው እንጠቀምባቸዋለን፣ እንጠቅምባቸዋለን፣ ለትውልድ እናሻግራቸዋለን። ሁለቱ ትልቅ ስጦታዎች በአንድ ቤተሰብ ሁለት ትምህርት፣ በአንድ መንደር ሁለት ትምህርት ያልኳቸው ጉዳዮች ወሰን የላቸውም፣ ድንበርም የላቸውም። ከኛ አልፈው ነገ ለዓለም ይተርፋሉ የሚል ጥሪ ያለኝና እነኚህን ስጦታቸውን የምትቀበሉኝ በታላቅ አክብሮት ጥሪ አቀርባለሁ። አመሰግናለሁ።
እጅግ አድርገን እናመሰግናለን። የተከበራችሁ ተመልካቾቻችን አቶ ኡስማን ስሩር ጋራ እንደዚህ የአቶ ኡስማን ስሩርና የአመራራቸው እንደዚሁም የባለሙያዎቻቸው ውጤት በሆነው በከምባታ ዞን ቃጨ ቢራ ወረዳ ላይ በሚገኘው በአቶ ደስታ ማሳ ተገኝተን እንደዚህ ቆንጆ የበዓል ቆይታ አድርገናል። አቶ ኡስማን ጊዜዎትን ሰጥተው ከኛ ጋር ቆይታ ስላደረጉ ለጥያቄዎቻችን ምላሽ ስለሰጡን እጅግ አድርገን እናመሰግናለን። ልዩ የኢድ አልፈጥር በዓል ዝግጅታችን ይህን ይመስላል። ከኛ ጋር አብራችሁ ስለቆያችሁ እጅግ አድርገን እናመሰግናለን። መልካም በዓል ይሁንላችሁ።